አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እንዴት ሰነበታችሁ? ከኔ ጋር አልሐምዱሊላህ። ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ የመጣሁበት ርዕስ ከዛ በፊት ላይክ፣ ሼር፣ ሰብስክራይብ አድርጉ ቻናሌን። ወደ መጣሁበት ርዕስን ስንገባ ዛሬ ማሳያችሁ ኮሜንት ለተዘጋባቸው እህት ወንድሞቼ፣ ያው ኮሜንት ተዘጋ ማለት ሰዎች እኛም ኮሜንት መስጠት አይችሉም። ኮሜንታችን ከተዘጋ ሊደምረን እንኳን የመጣው ሰው ደምሮን ብቻ ነው የሚሄደው ማለት ነው። ሰብስክራይብ አድርጎ ላይክ አድርጎን ብቻ ነው የሚሄደው ማለት ነው። አንዳንዴ ከሱም ጋር ተያይዞ ሰብስክራይብ ራሱ ስናደርግ እምቢ የሚለን አጋጣሚ አለ ማለት ነው። የሆነ አግድም ምልክት ነገር ይመጣል ሰብስክራይብ በምናደርግበት ቦታ ላይ ማለት ነው። እና ሰዎች ሰብስክራይብ እና ላይክ አድርገውን ብቻ ነው የሚወጡት ማለት ነው። ኮሜንት መስጠት፣ ሀሳብ አስተያየት፣ ስለ ቪዲዮ የተሰማቸው ነገር መግለጽ አይችሉም ማለት ነው። ኮሜንታችን ተዘጋ ማለት ግዴታ ኮሜንት ቦታችን ክፍት መሆን አለበት። ዛሬ ማሳያችሁ እሱን ነው ማለት ነው። እንዴት ነው የተዘጋባችሁ? አንዳንዴ ስትጭኑት አንዳንድ ስልክ ላይ ስትጭኑት ያኔ ኦንም ሆኖ ታገኙታላችሁ። እዛው ቦታ ላይም ደግሞ ኦን ማድረግ ቪዲዮ ከመልቀቃችሁ በፊት ራሱ ኦን ማድረግ ትችላላችሁ፣ እዚሁ ዩቲዩብ ላይ ሆኖ ማለት ነው። አንዳንዴም ደግሞ ረስታችሁ ያንን ቦታ ሳታዩት ኦፍም እንደሆነ ትጭናላችሁ ማለት ነው። ያም ከተጫነ በኋላ ዩቲዩብ ስቱዲዮ ላይ ገብታችሁ እንዴት እንደምታስተካክሉ ታሳያችኋለሁ ማለት ነው። ከእናንተ የሚጠበቀው ቪዲዮ እስከ መጨረሻ መከታተል ነው። ግዴታ የሆነ ነገር ለመረዳት ቪዲዮ ማየት ይኖርብናል ማለት ነው። ቪዲዮ ጨርሳችሁ ተመልከቱት። ቀላል ነው፣ ላሳያችሁ። አሁን ቀጥታ ወደ ዩቲዩብ እንገባለን ማለት ነው። በዚህ መልኩ ነው ማለት ነው። ከዛ ምንድነው የምናደርገው? ወደ ቻናሌ ይገባሉ። እዚህ ጋር መጣን ማለት ነው። እዚህ ጋር አሁን እኔም ያንን ልከፍተው የምፈልገውን ቪዲዮ ኮሜንቱ ልከፍተው የምፈልገውን ቪዲዮ የኔ አሁን ይሄኛው ቪዲዮ ነው። ይሄኛው ቪዲዮ ኮሜንቱ ክፍት ነበር። ለእናንተ ለማሳየት ነው ዘግቼ ክፍት የነበረውን የዘጋሁት ማለት ነው። እንዳይታይ ያደረኩት ማለት ነው። ቀጥታውን ይሄኛው ቪዲዮ ነካለው ማለት ነው። ከዛም ታዩታላችሁ እንዴት እንደሆነ አያችኋ። እዚህ ጋር ምንም አይነት የሚያሳይ ነገር የለም፣ ኮሜንት የለም ማለት ነው። ምንም አይነት ኮሜንት አይታየም ማለት ነው። ኮሜንት ቦታውም አይታይም። ይኸው ከታች የሰው ቪዲዮ ነው የሚታየው። ቀጥታ ምንድን ነው የምናደርገው? አሁን ከዚህ ወጥተን ወደ ዩቲዩብ ስቱዲዮ እንሄዳለን። ማንኛውም ዩቲዩብ ተጠቃሚ የሆነ ሰው ይሄኛው አፕሊኬሽን ግዴታ ሊኖረው ይገባል። ያው ብዙዎቻችሁ ታውቁታላችሁ። አዳዲስ ጀማሪዎች ምናልባት ላታውቁ ትችላላችሁ። አውርዱት፣ ግዴታ ያስፈልጋል። ቀጥታ ምንድን ነው የምናደርገው? እንከዋለሁኝ ማለት ነው። ይሄ በዚህ መልኩ ያመጣኛል። ከዛ እዚህ ጋር ምንድነው እነዚህ ማለት ነው። እኔ ጋር ያለው አሁን ታች ነው። አንዳንድ ሰው እዚህ ጋር የሚኖረው እዚህ ጋር ይሆናል ማለት ነው። እዚህ ጋር ያለው አንድ ነው የሚሆነው ማለት ነው። የኔው ከታች ነው የሚያሳየው። እዚህ ጋር ምንድነው የምናደርገው? ኮሜንትስ የሚል አለ። እዚህ ጋር የፕሌይ ምልክት ያለውን እንነካለን ማለት ነው። ይሄኛው እንደዚህ በዚህ መልኩ ይመጣልኛል። ያው እዚህ ጋር የላይቭ ቆርጦ የለቀቀልኝን ዩቲዩብ አለ። ከዚህ ጋርም እንደዛው ማለት ነው። የላይቭ ላይ ቆርጦ የለቀቀው እንደገና ሙሉ የላይቭ ቪዲዮ ነው ያለው ማለት ነው። ከዚህ ከላይ ደግሞ ቪዲዮ ኖርማል የሰራኋቸው ቪዲዮዎች ነው ያሉት ማለት ነው። ቀጥታ ምንድን ነው የምናደርገው? አንሸራትታለሁኝ ማለት ነው። የቅድሙ ቪዲዮ ለመፈለግ የቅድሙ እዛ ዩቲዩብ ላይ ያየነውን ማለት ነው። ይሄው በዚህ መልኩ ያመጣናል ማለት ነው። እዚህ ጋር ይሄው የቅድሙ ቪዲዮ ይሄኛው ነው ማለት ነው። ምንድነው የምናደርገው? እሱን እነካለሁ። በጣታችሁን ነካ ታደርጉታላችሁ። ከዛ በዚህ መልኩ ይመጣልናል። ከዛም በኋላ ምንድነው የምናደርገው?
እዚህ ጋር የእስክሪብቶ ምልክት አለ። እዚህ ጋር እንነካለን። እዚህ ጋር እንነካለን። ከዛ በዚህ መልኩ ያመጣናል ማለት ነው። ምንድነው የምናደርገው አሁን ወደ ላይ እናንሸራትታለን። ብዙም አይንሸራትትም። መጨረሻ ላይ ያለውን እንነካለን ማለት ነው። ይሄኛው ከዛ ይኸው በዚህ መልኩ ይመጣልናል። እዚህ ጋር ነው አሁን እዚህ ጋር ኦን እና ራይት እናደርጋለን። እዚህ ጋር እንደዛው ኦን ማድረግ ነው። እዚህ ጋር ኦን ነው። ክፍት ቢሆን ኦን ነበረ ራይት ነበር የሚሆነው ማለት ነው። ከዛ እዚህ ጋርም ደግሞ ኦፍ ነው ኦን ነው የምናደርገው። እዚህ ጋር ራይት እናደርጋለን። ይሄው ራይት አደረኳቸው። ከዛ ደግሞ ይሄኛውም ነካ እናደርጋለን ማለት ነው። ነካ ስናደርገው ቀጥታ በዚህ መልኩ ያመጣናል ማለት ነው። ከዛ ምንድነው የምናደርገው እዚህ ጋር አሁን ኦፍ ነው የሚለው። አሁን እኛ ምን ማድረግ አለብን? ምንድነው እዚህ ጋር ኦን የሚለውን ራይት ማድረግ ነው ማለት ነው። በጣም ቀላል ነው። እዚህ ጋር አሁን ይሄው እንደምታዩት በዚህ መልኩ አመጣኝ። ከዛ ምንድነው የማናደርገው በዚህ በኩል ለመውጣት ኮሜንትስ የሚል እዚህ ጋር ላይ ቀስት ምልክት እሱ ነካ እናደርግና ወደዚህ መልሰናል። አሁንም ነካ እናደርጋለን። ከዛ ደግሞ በዚህ መልኩ ያመጣልናል። አሁን ምንድነው የምናደርገው እዚህ ጋር ከላይ ሴፍ የሚል አለ። እሱን ነው የምንነካው ማለት ነው። ይሄኛው ካልነካን ኮሜንቱ ራይት ብናደርገው አይስተካከልም ማለት ነው። ግዴታ እዚህ ጋር ሴፍ የሚለው መንካት ይኖርብናል። አሁን ምንድነው የምናደርገው ቀጥታ እሱን እንነካለን ማለት ነው። እዚህ ጋር ሴፍ የሚለውን ነካውን። በዚህ መልኩ ይመጣልናል ማለት ነው። አሁን ምንድነው የምናደርገው ይሄው የቅድ ኮሜንት እንዳለ ኮሜንት ይታያሉ ማለት ነው። ኮሜንቱ ሲከፈቱ የኮሜንቱ ቦታ ስከፍተው በዚህ መልኩ መጣልኝ። የሰጠኝ ሀሳብ አስተያየት በዚህ መልኩ አመጣልኝ ማለት ነው። ቀጥታ አሁን ምንድነው የምናደርገው አሁን ይሄኛውን ለማየት ራሱ ወደ ዩቲዩብ እንገባለን። ወደ ቅድሙ ቦታ ስንገባ ገብተን እናያለን። አያችሁ አይደል? ቅድም እዚህ ጋር ምን ነበር? ዝግ ነበር የሚታየው የሰው ቪዲዮ ነበር ማለት ነው። የኛው ቪዲዮ ወደ ላይ ነበረ። እዚህ ጋር ቅድም አሁን ባዶ ነበር። ኮሜንትስ የሚል አልነበረም። ኮሜንትም አይታይም ነበር። ለምን? ዝግ ስለነበር። አሁን ቀጥታ ያው በዚህ መልኩ ስታዩት እንደዚህ ያስገባል። ሰውን መጥቶ ሀሳብ አስተያየት መስጠት ይችላል እናንተ ማለት ነው። በዚህ መልኩ ነው እና ይሄንን ይመስላል። በጣም ቀላል ነው። እንደዚህ የተዘጋባችሁ እህቶች ወንድሞች ካላችሁ የማታውቁት ካላችሁ ይሄኛው በዚህ መልኩ አስተካክሉ እላችኋለሁ። የዛሬው ቪዲዮ ይሄን ይመስል ነበር። ቻናሌ ላይክ፣ ሰብስክራይብ፣ ሼር በማድረግ አበረታቱን። ለምትደግፉኝ እጅግ አድርጌ አመሰግናለሁ። ድጋፋችሁ ሁሌም ከጎኔ አይለየኝ። ውድ ሀገሬ ልጆች በጣም ነው የማመሰግነው። በጣም እጅግ አድርጌ አመሰግናችኋለሁ። የዛሬ በዚሁ ቃል ሰላም አለይኩም ወራህመቱላሂ ወበረካቱ።